ሻሎም ሻሎም በዓለም ዙሪያ የምትገኙ የእግዚአብሔር ቤተሰቦች የጌታ ጸጋና ሰላም ይብዛላችሁ እያልኩ ዛሬ በውስጤ የፈሰሰውን የእግዚአብሔርን ቃል መልእክት ለእናንተ ሼር ሊያደርግላችሁ በፊታችሁ ቀርብ ያለው አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል በማንበብ እጀምራለሁ። የእግዚአብሔር ቃል እንዲህ ይነበባል። እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልሁም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ። ገና ሥጋውያን ናችሁ፣ እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? አንዱ እኔ የጳውሎስ ነኝ፣ ሁለተኛውም እኔ የአጵሎስ ቢል ሰዎች ብቻ መሆናችሁ አይደላችሁምን? ይላል። በዚህ ክፍል ላይ የእግዚአብሔር ቃል የእግዚአብሔር ሐሳብ የሚናገረው ሐዋርያው ጳውሎስ ይህንን የቆሮንቶስን ቤተክርስቲያን ካቋቋመ ካደራጀ በኋላ ካገለገለ ረዥም ጊዜ አገልግሎ ወደ እስር ቤት ከገባ በኋላ ከ5 ዓመት በኋላ ተመልሶ ሲመለከታቸው ቀድሞ ክርስቲያን የተባሉ አማኝ ተብሎ የነበሩ በዚች ቤተክርስቲያን ውስጥ ትልልቅ ተብሎ የተገኙ ወይም ደግሞ በእግዚአብሔር መንፈስ አድገዋል የሚባሉ ሰዎች ሕፃናት ሆነው አገኛቸውና ይህንን መልእክት ይናገራቸዋል። ሕፃናት ናችሁ፣ ጽኑ መብል መብላት አትችሉም እያለ መልእክት ያስተላልፋል። ወገኖቼ በዚህ ርዕስ ላይ አንድ ሐሳብ አለ። ስፒሪቹዋል ማቹሪቲ ለቅዱሳን ወይም ለአማኞች ያስፈልጋል። መንፈሳዊ ብስለት ወይም እድገት። እኛ ዴይ ቱ ዴይ ማደግ አለብን። በክርስትና በመንፈሳዊ ሕይወታችን ልናድግ ያስፈልጋል። ክርስቶስ እንድናድግ ይፈልጋል። አንድ ሕፃን ልጅ ለማደግ የሚያስፈልገው ነገሮች አሉ። ለማደግ የሚያስፈልጉ ነገሮች አሉት። ስለዚህ እንደ ክርስቲያን ደግሞ እኛ ልናድግ የሚያስፈልጉ ነገሮች አሉ። ምንድናቸው እነዛ? ሁል ጊዜ ሕፃን ሆኖ መቅረት ተገቢ አይደለም። በዚህ አሁን ባነበብነው ክፍል ውስጥ ሕፃንነትን ባህሪ የሚያሳይ ምንድነው ከተባለ ክርክር ነው፣ ቅንዓት ነው። እንዲህ ይላል ቁጥር 3 ላይ ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁ? ምን ይላል? ሥጋውያን እንደመሆናችሁ ቅናትና ክርክር በእኛ ዘንድ አያስፈልግም። ቅናት በእኛ ዘንድ አያስፈልግም። ስለዚህ በመንፈሳውያን ማደግ አለብን። እየጨመረን መሄድ አለብን። ስለዚህ በመንፈሳዊ ሕይወት ለማደግ ምን ያስፈልገኛል ለምትሉት፣ አንደኛ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል በውስጥ ማስቀመጥ ነው። የእግዚአብሔርን ቃል ሁል ጊዜ ማንበብ ነው። ከእግዚአብሔር ቃል ጋር ጊዜ ማሳለፍ ነው። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። የእግዚአብሔር ቃል የሚለውጥ ነው፣ የሚያድስ ነው። ቃሉ ራሱ የሚፈውስ ነው። ቃሉ ራሱ ሰው የሚያደርግ ነው። ቃሉ ራሱ ስናምን ስንደገፍ መጽሐፍ እንላል እምነት ከመስማት ነው ይላል፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ የመጀመሪያችንን ልናደርገው የሚገባ ከእግዚአብሔር ቃል ጋር ጊዜያችን ልናሳልፍ ያስፈልጋል። የእግዚአብሔርን ቃል ሁል ጊዜ ልንበላ ያስፈልጋል። ሁል ጊዜ ልንጠቀም ያስፈልጋል። ለሕይወታችን ትክክለኛ ምግብ የእግዚአብሔር ቃል፣ እውነተኛ ምግብ እንጀራ የእግዚአብሔር ቃል። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፎ